ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ የኢንተርኔት አገልግሎት ወይም ስማርት ስልክ ሳያስፈልገው የፋይዳ ብሔራዊ መታወቂያ አገልግሎቶችን በየትኛውም ቦታ ሆነው በቀጥታ በ9779 በመደወል እንዴት ማግኘት እንደሚችሉ አብረን እናያለን። የስልካችን መደወያ ፎን አፕ በመክፈት ኮከብ 9779 መሰላል ብለን እንደውላለን። እንደምትመለከቱት ሁለት አማራጭ ይመጣልናል። ለፋይዳ አገልግሎቶችና ቋንቋ ለመቀየር የሚል የመጀመሪያውን አማራጭ አንድ ቁጥርን አስገብተን ሴንድ የሚለውን ስንጫን እዚህ ላይ የተዘረዘሩ ሶስት የተለያዩ የፋይዳ አገልግሎቶች ይመጡልናል። የመጀመሪያው የጠፋብንን የፋይዳ ልዩ ቁጥርን ለማግኘት የሚያስችልና በቀጥታ አንድ ቁጥርን አስገብተን ሴንድ የሚለውን ከተጫን ከብሔራዊ መታወቂያ ድርጅት የጠፋብንን የፋይዳ ልዩ ቁጥር በኤስኤምኤስ ይልክልናል። ሁለተኛው አገልግሎት አዲስ የፋይዳ አገልግሎት ተመዝጋቢ ከሆን የምዝገባ ሁኔታችን ለመከታተል ይጠቅመናል። በቀጥታ ሁለት ቁጥርን አስገብተን ሴንድ የሚለውን ከተጫን የምዝገባ ሁኔታችን ያለበትን ስታተስ ያሳውቀናል። ሶስተኛው አማራጭ የፋይዳ መታወቂያ ህትመት ካዘዝን የህትመት ሁኔታውን ለመከታተል ይጠቅመናል። በሁለት አይነት አማራጮች የፋይዳ መታወቂያ ካርድ ማሳተም እንችላለን፣ በኢትዮ ቴሌኮም እና በፖስታ ቤት። ለመጀመሪያ ህትመት ከሆነ ከሁለቱ አንዱ መምረጥ እንችላለን። ለዳግም ህትመት ከሆነ ግን መጀመሪያ ያሳተምንበትን ድርጅት መምረጥ ይጠበቅብናል። ስለዚህ እንደየ አስፈላጊነቱ ከአንድ እስከ 3 ከተዘረዘሩት የፋይዳ አገልግሎቶች ውስጥ አንዱን መርጠን የምንፈልገውን መረጃ በማንኛውም ስልክ በየትኛውም ቦታ በቀላሉ በኮከብ 9779 መሰላል ዩኤስኤስዲ ኮድ በመጠቀም ማግኘት እንችላለን። ምሳሌ እኔ የጠፋብኝን የፋይዳ ልዩ መለያ ቁጥር ለማግኘት ኮከብ 9779 መሰላል እደውላለሁ። አንድ ቁጥርን የፋይዳ አገልግሎት የሚለውን በመምረጥ ሴንድ የሚለውን እጫናለሁ። ቀጣይ የመጀመሪያውን አማራጭ አንድ ቁጥርን አስገብቼ ሴንድ ላለሁ። እንደምትመለከቱት ከብሔራዊ መታወቂያ ድርጅት በኤስኤምኤስ መልኩ የፋይዳ ልዩ ቁጥሬ ተላከልኝ። በመጨረሻ ለቻናሌ አዲስ ከሆኑ ሳብስክራይብ ለማድረግ አትርሱ። ሰላም ሁኑልኝ።